ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስር ማሽቀጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይሄን በድፍረት የምናገረው ባያረጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ በሉ። ይሄን በድፍረት የምናገረው ለምን እንደዚህ ትላለህ ማሚ ፈለገ በሉ። መምህር እኔ እኮ እንደዚህ የቤተሰብ ቄስ ቢዘር ነኝ ምናምን እናንተን አይደለም ያልኩ ያለሁት መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሐሳብ የሚደግፉትን ያልኩት እኔ። ሁለተኛ ቃልቻ አውሊያ የዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዚህ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤተክርስቲያን የማይመጡ ከሆነ ኩል በመኳል የተለያየ ቤት ውስጥ ያለውን ሴሪሞኒ የሚደግፉና የሚሳተፉ ከሆኑ እነሱን መፍራት ነው። ያስረግማሉ፣ ጥለውጊ ያስልካሉ። በጣም ከባድ ነው። እንግዲህ ግልጽ ነው የምናገረው። ሶስተኞቹን ደግሞ መተት የተመተተባቸው የተደገመባቸው ሆነው ቤተክርስቲያን የማይመጡ ቤት ውስጥ ሰፈር ውስጥ ሐሜተኛ የሆኑ ሴቶች አሉ። በቃ ሐሜት እንጀራና ዳቦ ምግባቸው ነው። በቃ መጠጣቸው ነው። ካልተነፈሱት እፎ የማይሉ የሰሙትን ሚስጥር እስኪያወጡት ድረስ የሚጨነቁ ማለት ነው። እንደተወጠረ ፊኛ ማለት ነው። ልክ ካወሩት በኋላ ብለው የሚተነፍሱ አሉ። በሐሜት የተወጠሩ መናፍስት ያለባቸው ወደው አይደለም፣ ግን እነሱን መፍራት ያስፈልጋል። እነሱን መሸሽ ያስፈልጋል። ተይዘው ነው መጠመቅ አለባቸው። አዎ፣ ግን እስኪገባቸው ድረስ ደግሞ ሊጎዱን ይችላሉ፣ ሊጎዷችሁ ይችላሉ። እና ከእንደዚህ አይነት ሶስት ሴቶች መራቅ ያስፈልጋል። ይህንን መጽሐፈ ምሳሌ ላይ በዘዴ እያደረገ ከምዕራፍ 20 ጀምሮ በደንብ አድርጎ ይጠቅሰዋል። ከምዕራፍ 20 ጀምሮ ስለ ሴት በደንብ ያበራራል። እስቲ አንብቡት። እኔ እንዲህ ነው ብዬ አልናገርም። ወንድነት በራሱ ደግሞ ፈተና ነው። ጉልበቱ እንዳለ ሆኖ አጋንንት ሲኖርበት ከባድ ደፋሪ ነው የሚሆነው። በጣም ኃይለኛ ነው የሚሆነው። ጉልበቱ እንዳለ ሆኖ አጋንንት ሲያድርበት አስቡት። ከዛ ደግሞ ጉልበትም አጋንንትም ኖሮበት መሪ ሲሆን፣ ሊቀመንበር ሲሆን፣ ከዛ ደግሞ ደብተራ ሆኖ ደግሞ ካህን ሆኖ ደግሞ ሲያሳልም ህዝብ ሲከተለው ደግሞ አስቡት። ስንት ሰው እንደሚያጠፋ፣ ስንት ሰው እንደሚገድል፣ ስንት ሰው እንደሚጎዳ፣ ከተዋህዶ እምነቱ ስንቱ እንደሚያጎርፍ ደግሞ አስቡት። እና ከእንደዚህ አይነት ሰው ደግሞ ራቁ። እርታ እንግዲህ ትርትር የምትልብኝ ብርድ ስላለችብኝ ዝም ከምል ካለ መቀረጽ ይቻላል ብዬ አስቤ ነው። ይሄን ይመስላል እንግዲህ የዛሬው ገጠመኛችን። የቀረ ነገር ካለ በሌላ ገጠመኝ ላይ ምክሩን አጠቃልዬ አመጣዋለሁ። እና እህቶቻችን የምትቀርቧቸውን እህቶች እወቁ። የማን ዘመድ እንደሆነች ቆይ ሰራልሻለሁ ካለች ችግር አለ። ወይ የምታውቀው አጎት አላት፣ ወይ አክስት አላት፣ ወይ የሆነ ነገር አለ ልታሰራ ምናምን የምታስብበት የምትሮጥበት ቦታ አላት ማለት ነው። አሰራልሻለሁ፣ ሰራልሻለሁ ማለት ያው ማስደግምብሻለሁ፣ ሌላ ምንም ነገር የለውም። አማርኛው ቀጥታ ይሄ ነው። ሌላው ኩል ባካችሁ፣ ሴቶች ባካችሁ ኩል አትኳሉ። በቃ ኩል መናፍስትን የሚሰበስብ በጣም በቃ ዘመናዊ የሆነ ቡዳ መንፈስ ሰብሳቢ ነው። ቡዳው ራሱ ቡዳ ይሰበስባል። እና በፋሽንም የወደቃችሁት በምታዩት ነገር በሙሉ ለሀጫችሁ የሚዝረበረበው በሁሉ ነገር ችግር ውስጥ የገባችሁት በምትኳሉት ኩል ነው። የተረጋጋ የሰከነ ህይወት የማይኖራችሁ ቅዥ የሚል አይንና ልብ ያላችሁ እህቶች በቃ ኩሉን አቁሙት። ስለ እግዚአብሔር ባካችሁን። በጣም ትጎዳላችሁ። የምትወዷቸው ልጆች ትጎዳላችሁ። የምታዩትን ብር ትበሉታላችሁ። የምታዩት፣ የምትሰሙት፣ የምትነግሩት ሁሉ ነገር በሙሉ እንዳለ መንዝር ጌጥ ከሆነ ይዟችሁ ነው ጥርግ የሚለው። እግዚአብሔር ይርዳችሁ። ሌላ ምንም አይደለም። የሴት ደብተራ በጣም አደገኞች ናቸው። ለምን ብትሉ አንደኛ ስለማይነቃባቸው። ለምሳሌ የሴት ሌባ እንደሚባለው ቤተ መቅደስ ቤተክርስቲያን አካባቢ የሴት ሌቦች ነጠላ ስለለበሱ ሁሉም ቆሞ ስለሚሉ ግራ ያጋባል። ባለባበስም በፀጉርም አትለዩዋቸውም። ወንድ ከሆነ ጨበሪያም ከሆነ ወይ የሆነ አለባበሱ አስተያየቱ ምናምን ልትዩ ትችላለች። ሴት ከሆነች ግን በነጠላ ውስጥ ስለምትደበቅ በጣም አስቸጋሪ ነው። ሌባ ከሆነች ማለት ነው። አስማቱም ልክ እንደዚሁ ነው የሚሆነው። በውበት ውስጥ ይደበቃል መንፈስ። አሁን የነበረው ውበቷ አሁን ያለው ውበቷ የሚገርም ነው። በቃ ተመልሶላታል የነበረው ያ በፊት የነበረውና አይ መድኃኒዓለም ስጋ ለካ ከዳተኛ ነው። ስታበሉት ይበላል ይወፍራል፣ ስታጠጡት ይጠጣል ይወፍራል፣ ስትነፍኩት ደግሞ ልክ እንደዛው ነው። ግን መንፈሱ ደግሞ የበለጠ በዛ ውስጥ ጎርቷት ነበርና የሴት ደብተራ
ትልቁ ጉዳቱ አለመታወቁ ነው። በተሸፋፈነ ነገር ውስጥ መሆኑ ነው። ሌላው ከባህሪያቸው ከሴትነት ባህሪ ጋር ተነስቶ ደግሞ ከባድ ያደርገዋል። ሁለተኛ ነገር ሴት ልጅ ከወንድ ልጅ ባህሪዋ ይለያል። በዚህ ዓለም ላይ በዚህ ምድር ላይ ሁለት የተለያዩ ፍጥረታቶች ይኖራሉ። በጾታ በፊዚካል የማይገናኙ ሴትና ወንድ ይባላሉ። ይገባቸዋል። በእንስሳትም ሴትና ወንድ፣ በእጽዋትም ሴትና ወንድ፣ ወንድና ሴቴ ጾታ ሊቪንግ ቲንግስ ኤንድ ነን ሊቪንግ ቲንግስ የሚባል ነገር አለ። ህይወት ያላቸውና ህይወት የሌላቸው ተብሎ ተከፍለዋል ፍጥረታት አይደለም። ህይወት ያላቸው ተብሎ የሚታሰቡት በሙሉ በአጠቃላይ ወንድና ሴት ያላቸው ጾታ አላቸው አይደለም እንዴ? አዝርዕትም የሆነው እንስሳትም የሆነው ሰዎችም የሆነው። ስለዚህ ሴት የምትባለው ፍጥረት ራሷን የቻለች ሌላ ተፈጥሮ ነች፣ ሌላ ዓለም ናት። ወንድ ልጅ ከማርስ ሴት ልጅ ከቬነስ የሚባል የሆነ መጽሐፍ አለ እና ሴትነት በራሱ መናፍስት ሲያድርባቸው ደግሞ ከባድ ነው የሚሆነው በተፈጥሮ ውስጥ። ዘፍጥረት 6 ላይ ያለው ይሄ ነው። መጽሐፈ ሄኖክ ምዕራፍ 2 ላይ ያለው ይሄ ነው። የሰውን ሴቶች ልጆች ወደዱ ነው የሚለው የወደቁት መላእክቶች። የእግዚአብሔር ልጆች ይልና መናፍስትን ሲል ወይም እነዛ ደቂቀ ሴትን ማለት ነው ይላሉ አባቶች። የእግዚአብሔር ልጆች የሰውን ሴቶች ልጆች ወደዱ ነው የሚለው። የሰውን ልጆች ብቻ ሳይሆን የሰውን ሴቶች ልጆች ወደዱ፣ ከነሱ ጋርም እንተኛሉ፣ ከነሱ ጋርም ተኙ፣ ራእይት የሚባሉ ቁመተ ረጃጅሞችን ወለዱ ነው የሚለው። ኔፊሊም የሚባሉትን ተፈጠሩ ነው የሚለው። በዛ ዘመን ኔፊሊም ነበሩ ይላል። ድቅሎች ማለት ነው። ኔፊሊማት ድቅል ነው። ራእይት ደግሞ ከነዚህ ከቅዱስና ከርኩስ የተወለዱት ቁመተ ረጃጅሞች ወይም ተመልካቾች ወይም ደግሞ ሰርዳይስ ወይም ቡዳ የሚባሉት ማለት ነው ተወለዱ ነው የሚለው። ራእይ ማለት ተመለከተ ማለት ነው። ቁመተ ረጃጅም ማለት ረጅም የሆነ ሰው ከታች ወደ ላይ ከላይ ወደ ታች ሁሉ ነገር ይመለከታል አይደለም? አየ፣ ተመለከተ፣ ራእይት ተመልካች። ትናንሾቹን ፍጥረቶች እኛን ማለት ነው። እነዛ ቁመተ ረጃጅሞች አዩን ማለት ነው። ተመልካች ናቸው። እኔ ጉንዳን እዚህ ላይ ባስቀምጣት የትም አትሄድም። እንዲህ ብትሄድ እንደዚህ በደንብ ነው ማያት። ራእይት ማለት ተመልካች ማለት ነው። ወደ ዋናው ስንመጣ እቺ ልጅ ሴት በመሆኗ በባህሪዋ መናፍስቶቹን የበለጠ በደንብ አስተናግዳቸዋለች። ደም ከእሷ ጋር አለ። ማህፀን እሷ ጋር ያለው፣ ጡት እሷ ጋር ያለው፣ ዳሌ እሷ ጋር፣ ሁሉ ነገር እሷ ጋር ያለው። ይሄ ወንድን ሊማርክ ሊጥል ምንድነው በጠረባ ሊል የሚችል በቃ አጠቃላይ ሊዘርር የሚችል ብዙ ነገር ያለው እሷ ጋር ነው። ደግሞ ቆንጆ መሆኗ ይብሳል። ብዙ ጊዜ ቆንጆ የሚባሉ ሴቶች ላይ ቡዳ መንፈስ አይጠፋ የሚባሉ ለዚህ ነው። ለምን ይበላሉ እነሱ። ከዛ ደግሞ ሲቆዩ ደግሞ ይበላሉ። 7 ዓመት ከቆዩ በኋላ ይሄ ራሳቸው የሚናገሩት ነው። በቡዳ የተበላ እኛ አይደለም ይሄን ጥናት የደረስንበት። ጸበል ቦታ ላይም ሲለፈልፍ ሰምተን ነው። እኛ ከገባንባቸው በኋላ ከ7 ዓመት በኋላ የማይጾሙ የማይጸልዩ ሆነው ከተገኙ እኛም እንቀጥላለን የሚለው ገብቷቸዋል አባባሉ። ልትገሙ አንዲት ቆንጆ ሴት በቡዳ ተበላች። በፀጉሯ ሊሆን ይችላል፣ በመልኳ። ያ ቡዳ መንፈስ ከገባባት በኋላ ላይፍ ዝም ብሎ የሚቀጥል ከሆነ ማትጾም፣ ማትጸልይ፣ ማትሰግድ፣ በተከሳን ማትመጣ ከሆነ 7 ዓመት ሲሞላው መንፈሱ እሷ ላይ ሆኖ የእሷንም ህይወት ይበላል፣ ሌሎችንም ይበላል። ያየውን ነገር ያበላሻል። መብላት ማለት እንደዚህ አይደለም፣ ያበላሻል። ለምሳሌ ዝገት ብረትን ይበላዋል። ብረቱን በላው እንላለን። ዝገት ከዛ አንቲረስት ይቀባል ብረቱን እንዳይበላው። አንቲረስት ማለት ዝገት መከላከያ ማለት ነው አይደለም? ልክ እንደዛ ሁሉ ዝገቱ ብረቱን እንደሚበላው ሁሉ ግን ደግሞ አንዳንድ ሆቴል ላይ ደግሞ አይታችሁ ከሆነ የሽንት ቤት በሮችን አይታችኋል? ሆቴል ላይ ወይም የሰፈራችሁ ሽንት ቤቶች ከስር ሽንት ቤቱ ምን የሆነ ነው? በሩ ብረቱ የተበላ ነው አይደል? ከላይ አልተበላም፣ ከስር ነው። ለምን? የሽንቱ ትነት፣ የሽንቱ ፍንጣሪ አጠቃላይ ብረቱን ይበላዋል። በላው ይባላል። ይሄንን ብረት እኮ በላው ዝገቱ ይባላል። ቡዳ እንደዛ ነው የሰው ልጅ የሚበላው። አንቲረስቱ ደግሞ ዝገቱ እንዳይበላው ደግሞ ጾም፣ ጸሎት፣ ስግደቱ ነው። እና ወደዚህ ስንመጣ ቆንጆ የሆነች ሴት በቡዳ ስትበላ ህይወቷ ግን ምንም መንፈሳዊ ህይወት ከሌለው እሷ ራሱ ልጅ ከወለደች ልጇን ትበላዋለች፣ ገንዘቧን ትበላዋለች። መልሳ ማለት ገንዘቧን መብላት ማለት መብላት መቼም ይገባቸዋል። እንደው አንዳንድ ሰዎች እኮ በጣም ይገርሙኛል። ህፃናቶች ገና መንፈስ የለብን ብለው የሚያስቡት እንደና ጸጋዬ ክፍሉ የመሰሉ ህፃናቶች ማለት ነው። ገና ስለምንም ነገር ስላልገባቸው ስለመናፍስት መጽሐፈ መነኮሳትን እንኳን አንብበው የማያውቁ፣ መቃቢያን 3ን አንብበው የማያውቁ፣ መጽሐፈ ሄኖክን አንብበው የማያውቁ፣ የመናፍስትን ሴራ ገድላትና ድርሳናት እንኳን አንብበው የማያውቁ ሰዎች ህፃናቶች ማለት ነው። የምናወራው ነገር በጣም ተራ ነገር ሆኖ ነው የሚታያቸው ለነሱ፣ አይገባቸውም ገና። እና ያቺ ሴት ገንዘቧን ትበላዋለች ማለት እንደዚህ እንደ እንጀራ ጠቅላ ትበላዋለች ማለት አይደለም። ገንዘቧ አይበረክትላትም። የምታወጣው ወጪ ራሱ ኤክሰስ ይሆንና ኪሳራ ውስጥ ትገባለች። ገንዘቧም አይበረክትም። አንፕሮግራምድ የሆነ ላይፍ ነው የምትኖረው።